እግር ኳስ ዋት ጌም ሰዎች ምን አይነት ጨዋታ ነው ይጀምሩ? ወይኔ ለራሴ አዲ አገሬ ሰው ጀማው እኛ ውጤት ማስተበቅ ቢባል ነገር እኮ ጭንቅላታችን ቀንጭሯል። የምሬን ነው የምላችሁ። አርቴታ ጭንቅላታችንን አቀንጭሮታል። እንዴ ምንድነው እንደዚህ ይቻላል ለካ ኳስ ላይ እንዴ? አርቴታ አሁን ይሄንን ኳስ ላይ ምንድነው የሚለው? አይ ነው የሚለው። በእውነት ይሸመጥጠናል። እንደዚህ ይቻላል እንዴ? እናንተ ራሱ ብሎ ነው እኛ ላይ መጥቶ የሚያፈጥ እንዴ? ምን አይነት ኳስ ነው ያችን ያለነው? ወይኔ ለራሴ እኔ ፈራው ጀማ። እኔ ኳሱ እኮ ገና ነው አላለቅም። እኔ ኳሱን እያየሁት ነው። ወይኔ ለራሴ አልኩ ጀማው ወይኔ ሙኒክ ሲያስፈራ፣ ወይኔ ፒኤስጂ ሲያስፈራ ጀማ። ወይኔ ለራሴ ብያለሁ። እኔ ቪዲዮ ርዕስ በቃ ምን አይነት ጥራት ያለው ኳስ ነው? ወይኔ ጀማው ምንድነው የሚሻለን? ብዙ የእግር ኳስ ቤተሰብ ኒውትራል ነው። በቃ ኳሱን ለመዝናናት ነው ያየው። ገብቷል አይደለ? ሻምፒዮንስ ሊግ ላይ የለበትም ጀማው። እኛ ግን ነገ ከአትሌቲኮ ጋር ጫውታለና ቆይ አትሌቲኮን ጠለን ካለፍን በኋላ ነው እየመጣብኝ ነው። ምንድነው የሚሻለን ነው? ምንድነው የምናደርገው እንዴ? እንደዚህ ኳስ እንዴ ይቻላል እንዴ? ግማሽ ፍጻሜ ላይ እንደዚህ ይቻላል? ምንም ጥንቃቄ የሌለው ፍጹም አታክ የሆነ ኳስ እንደዚህ ወይኔ አንድ ጎል አግብቶ መሳቀቅ። እኔ አየደጋፊ እነዚህ ግን እኔ ጸጸተኝ። የምሬን ነው የምላችሁ። በጣም ነው የተጸጸትኩት። እናንተ ዲያዝ እኔ ሆነ ሊቨርፑሎች እድሜ ልካችሁ ሊጸጸታችሁ የሚገባ ተጫዋች ነው ሉዊስ ዲያዝ። እድሜ ልካችሁን እንዴት አሳልፋችሁ ተሰጥቷላችሁ እናንተ? ካቫራሽ ኪሊያ ምን አይነት ተጫዋች ነው ጀማው? ምን አይነት ተጫዋች ነው? ወይኔ ጉዴ! አካችሁ ነገ ማለት ነው ሲሞኒና አርቴታ ይሄን ኳስ ባያችሁበት የምሬን ነው የምላችሁ ሐራምቦል የሚባል ነገር ይዛችሁብን እንዳመጡ ፕሊዝ በቃ ተጫወቱና ያሸነፈ የተሸነፈ በቃ አሁን እንዴት አባቱ የሚያምር ኳስ ነው እያየን ያለ ነው። በቃ ኳስ እኮ እንዲህ ነው ኢንተርቴን ማድረግ ያለበት ጀማው። የምሬን ነው የምላችሁ። በቃ ኢንተርቴን አድርገህ እንደዚህ ተሸናፊውም ተሞግሶ አሸናፊውም ተወድሶ ነው ማለቅ ያለበት። ገብቷል? አዎ ግን ነገር ሐራምቦል የሚባል ነገር እንዳለ የምሬን ነው የምለው። በቃ አሁን እኮ ሁለቱን አሰልጣኞች ስለዛሬው ጨዋታ በተነግሯቸው እንደዚህ አይነት ኳስ የለም አይቻልም፣ ሲጀምር የተጫወቱት ኳስ አይደለም ምናምን ብለው ያሳምኑናል ሁለቱም ማለት። ከዛው እኛ ማምነን ወደ ቤታችን ነው የምንቀው። ነገር ግን ሐራምቦል የሚባል ነገር አይታይም። መለዮ እግር ኳስ ቤተሰቦች እንደው ከዛሬ ባልተናነሰ መልኩ ፐርፎርም ያደርጋሉ ሁለቱም ቡድኖችና ኳሱ መጥፎ ነው ብላችሁ እንዳመልጣችሁ። አይናችን ይበላሻል ኳስ አንዴ ምናምን እንዳትሉ። እኔ ደጋፊ ስለሆንኩ ያለው እናንተ ግን የግድ ማየት አለባችሁ የነገውን ጨዋታ። ሀውሱ ላሳስባችሁ ምን ኳስ ነው የሚታየው? ግን ዛሬ ሐራምቦል የለችም። ዛሬ ይሄንን አይተናል ተምረናል። በቃ ሐራምቦል የለም። ዋት ጌም ሰዎች ምን አይነት ጨዋታ ነው ይጀምሩ? ቃኒ ሻምፒየንስ ሊግ ማለት ነው። አንዳንዴ በተለይ የሙኒክን ጨዋታ ማየት 5-4 ነው ጨዋታ ያለቀው። ፒኤስጂ 5-4 ቢያሸንፍም ማለት ነው ጨዋታው እንደዛ ይሄ ዶሚኔሽኑ እንደዚህ አልነበር። በቃ ሁለቱም ቲሞች የሚጫወቱት ከፍተው ነው። ሁለቱም ቲሞች ጸዲ ሱፐርስታር ያላቸው። ቫሪሺሊያ በጣም ነው የሚችለው፣ ኦሊሴ በጣም ነው የሚችለው፣ ዲያዝ በጣም በቃ አውት ኦፍ ዲስ ወርልድ የሆነ ሰው ነው። አሁን የሁለቱ አሸናፊ ነው አርሰናል የሚያገኘው በፋይናሉ። እኔ አሁን አርሰናል ደጋፊነቴ ማለት ነው በቃ ይሄን የሁለቱ አሸናፊ ያሸንፋል። ሙኒክ ቢያልፍ አርሰናል ይቀለዋል ሪላቲቭሊ ማለት ነው ከፒኤስጂ። ለምን ይሄን እንዳልኩኝ ይገባችኋል በኋላ። ብቻ ግን ጨዋታው ምስላል ታልቋል። ኬና ገባ 2-1 ሆኑ። ከዛ በኋላ ፒኤስጂ መብራት ጀመረ። ሁለት እኩል ሆኑ። ጨዋታው አለቀ ተብሎ ኤቭሪ ኮንተንት ክሬተር እያዳሚ ሁሉም ሰው እርግጠኛ ነኝ የምነግራችሁ ነገር 45 ደቂቃ ላይ 1 ደቂቃ ሲጨመር ቪዲዮ ለመስራት እኔም ወጥቼ ቪዲዮ ሰርቼ ነበር። ሁለት እኩል አልቋል። ዴምቤሌ ፔናልቲ ያገባ ፔናልቲ ተሰጥቶት ፒኤስጂ። ከዛ በኋላ ደገሙት ከረፍት በኋላ። ከዛ በኋላ ድጋሚ ያገቡ 5-2 ሆኖ ጨዋታው ማለት ነው። ከዛ 5-4 ሆነ። በጣም በቃ እኔ ኳስ አንዳንዴ ደስ የሚለው አሁን ወንድ ልጅ ይሄንን ኳስ ቢወድ ይፈረድበታል በእውነት። በመጀመሪያ ይሄ እግር ኳስ ያመለጣችሁ ሰዎች ምንም ልላችሁ አልችልም አባቴ፣ ምንም ልላችሁ አልችልም። እኔ ወጣልኛው ነገ ላለማየው ጎል ዛሬ ተከሻለሁ። 5-4 የሚበልጠው ቡድን ፒኤስጂ ነበር። እመኑኝ፣ በኳሱን በደንብ ካያችሁ የሚበልጠው ቡድን ፒኤስጂ ነበር። ግን ፒኤስጂ ደከማቸው ነው የምልህ። ማን 0-0 ገቡ 5 ጎል ካገቡ በኋላ ማን ከዛ ላ ባየር ሙኒክ ዴኔኮ በጀርመን ውስጥ 90 ደቂቃ ኤቭሪ ሳምንት እንደዚህ ነው የምትጫወተው ያራድዬ ልጅ ምን ነው ሚድዊክ ላይ እንደ ቸልሲ እና እንደ ሊቨርፑል አላሳረፋችሁም እንዴ ብለው
ሁለት እንደውም ተሟሙተው ነው ፒኤስጂዎች አምስቱን ያስጠበቁት ማለት ነው። አቻ እንዳይደረግ ተሟሙተው ተጫዋቾች እንዳለ ቀይረው ማለት ኦሊሴ ኑኖ ሜንዴዝን ኩክ ነው ያደረገው። ኩክ ተቀይሮ እስኪወጣ ድረስ ነው ኩክ ያደረገው ማለት ያን ያህል። ሉዊስ ዲያዝ እንዴ ኦሊሴና ሉዊስ ዲያዝ እናንተ ስላላችሁ እና ኬንም አይካድም ለዲያዝ ራሱ ምን አይነት ኳስ ደቅ እናደረገለት። እኔ ኬን በጣም ማደንቆ ተጫዋች ማለት ኬን ሉዊስ ዲያዝ እና ኦሊሴ በተለይ ኦሊሴ ራንክ ላርግልህ ኦሊሴ ዲያዝ ኬን እነዚህ ሰዎች ናቸው ለባየርን በአንድ ጎል ልዩነት እንዲያደርጉ ያደረጉት ማለት በአንድ ጎል ልዩነት እንዲሆን ያደረጉት እነዚህ ናቸው እንጂ 5-2 ፒኤስጂ ባይደክማቸው 5-2 ያልቅ ነበር። 0-0 ገቡ ተሯርጦ ማለት እንዴ በእውነት ቻምፒዮንስ ሊግ እንዲናፍቀኝ በቃ ሚስ ቻምፒዮንስ ሊግ ያልኩበትን ምሽት ነው ያሳለፍኩት ዛሬ። በጣም የሚገርም ጨዋታ 90 ደቂቃ 9 ጎል ክቫራትስኬሊያ ዴምቤሌ ሉዊስ ዲያዝ አክቹሊ ዴምቤሌ የእነሱን ያህል ፐርፎርም አላረገም፣ ግን ያው ጎሎችን ስላስቆጠረ በተለይ በኦፕን ፕሌይ ያስቆጠረው ጎል በጣም ያበደ ነው። የሚገርም ምሽት። በዚህ ምሽት በእርግጥ ኳሱን እያዩ የገጠመኛል ዊርድ የሆነ ነገር አለ፣ ግን ጦሳችሁን በስመ አብ ምን አይነት ጌም ነው እንዴ? ምን አይነት ጌም አንተ እንዴት ነው ደስ የሚለው? በስመ አብ እንዴ ምረው ከ5-2 4-5 ያልቃል። ባየር ሙኒኮች ማለት ነው በጣም ሜንታሊቲያቸው መጠናት አለበት። ባየር ሙኒክ ሜንታሊቲው በጣም የሳተ ነው እንዴ። እንደዚህ አይቻልም እኮ ከነጭራሹ 5-2 ነው ጨዋታው አለቀ ብያለሁ። በቃ ፒኤስጂ ጨርሶታል እያልኩኝ ነበር። ሉዊስ ዲያዝ ምን አይነት ጎል ነው ያገባው? ምን አይነት ጎል እንደዚህ ጠቅምና ማለት ለምን መረጥክ እንደዚህ አይነት ጎል? ምን አይነት ጨዋታ ነው የሚጫወቱት? እናቴ ተሙት ማለት ፒኤስጂዎች ግን የሚያሳዝነው ነገር አሁን ኑኖ ሜንዴዝም ሀኪሚም ጡንቻቸው ተሸማቆ ነው የወጡት ማለት ነው። ቀጣይ ላይ ይግባ አይታወቅም። ባየር ሙኒክ ሊያልፍ ይችላል። ባየር ሙኒክ በጣም የማለፍ ትልቅ እድል አለው። ወይኔ ምን አይነት ጌም ነው ግን በስማ ኦሊሴ በዚህ ልክ ኦሊሴ ባልግበታል። ሰከንድ አፍ ደግሞ ሉዊስ ዲያዝ በዚህ በኩል እንዴ የትኛውን ያዙ? ሃሪኬ ሉዊስ ዲያዝ ኦሊሴ ሶስቱም አገቡ እንዴ። ምንድነው ኤምኤስኤን ምርሩ እያየን ያለ ነው። አተ ማን በጣም ማለት ነው ክቫራትስኬሊያን ሳታደንቁ እንዳታልፉ። ክቫራትስኬሊያ ምን አይነት ተጫዋች እንዴ! ዝም ብሎ ይመጣል ምናምን ፊኒሺንጉ የትም የሌለ ነው። ኒር ፖስት ምን አይነት ጎል ነው ያገባው? ምን አይነት ጎል! ሁለተኛው ጎል ዴምቤሌ ይዘልለታል። አረ በስማ ምን አይነት እኔ ስለ ስንቱ እንደማወራ አላውቅም። ስለ ስንቱ እንደማወራ 5 ቪዲዮ ነው የምሰራው። በቃ እንደ ሀሳብ ሁለቱም ከአርሰናል ጋር የሚገናኙበት እድል ቢመቻች። ኧረ በቃ ኧረ እንዴት ምላችሁ በቃ በቃ ይሄን እላችኋለሁ። ዛሬ የፒኤስጂና የሙኒክን የቻምፒዮንስ ሊግ ጨዋታን ያልተመለከተ ሰው በህይወቱ ትልቅ ክስተት አምልጦታል። ጨዋታው በጥቂት ቃላት ሲገለጽ ባትማን ከሱፐርማን ጋር ተፋለሙ እንደማለት ነው። በሁለት ኃያላን ክፍት ጨዋታ የተመለከትንበት፣ በጎል ዝናብ የረጠብንበት፣ እግር ኳስ ያበደችበት ጨዋታ። ይህ ለዲያጎ ሲሞኒና አርቴታ እንቅልፍ የሚነሳ ቅዠት የሚሆን ለዋንጫው ባናልፍ ይሻለናል የሚያስብል ውጤት ነው። እናንተ ይሄን ድንቅ ጨዋታ የተመለከታችሁ እድለኞች የታላችሁ? ስለ ጨዋታው የተሰማችሁን ጻፉልኝ። ፎሎ በማድረግ ኮሜንት አድርጎ ብዙ ላይክ ላገኘ 2 ሰው የ500 ብር ካርድ እሞላለታለሁ። ዋው ጨዋታ! ዋው ጨዋታ! ዋው ጨዋታ! አንዳንድ የአርሰናል ደጋፊዎች ተስፋ የቆረጡ ይመስላሉ። በምን ጉዳይ? የዛሬውን የሁለቱም ቡድኖች ጨዋታ ከተመለከቱ በኋላ አሁን አርሰናል ይሄንን ቡድን ነው የሚገጥመው እያሉ ነው። ሁለቱም ይከብዱታል የሚል ስሜት ነው። እግር ኳስ ምን እንደሚፈጠር ነገ አሁን ከደቂቃዎች በኋላ ከረፍት በኋላ ምን እንደሚፈጠር አናውቅም። ፋይናሉ ጨዋታ እነዚህ ሁለቱ ቡድኖች ሰከንድ ሌግ አሊያንዝ አሬና ላይ የሚያደርጉት ጨዋታ ነው። አጠገቡን እኮ እናት አጠገቡ ፈርስት ሃፍ 3-2 ሰከንድ ሃፍ 2 እኩል የጎል ማአት ሴት ፒስ ሳትል ታለንታት ምን ያላየነው ነገር ጥግብግብ አደረጉ። ይሄ ውሶ አስገባን። ይሄ ጨዋታ በስሟ ምን በቃ ጥግብ ትጠግብና በቃ ጸዴ ጨዋታ አለቀ። ምን አይነት ጥምረት ነው እነዚህ! ኑኖ ሜንዴስ ጥሩ አልነበረም ዛሬ። ቪቲኒያ ዋው! ዴምቤሌ ክቢቻ ምንም አያስፈልግም። በቃ ጥግብ መውራቱ አስፈላጊ። ኦሊሴ ዳንሱ፣ ዲያዝ ምን አይነት ጎል ነው ያገባው? እንዴ ያረከው ማርኪኒየስ ምን አያስፈልግም። በቃ ጥግብ ጥጋብ በጥጋብ የሚያረግ ኳስ አታውቅም።